ሐሜት ግን በጣም ነው የሚደብረው። ባለፈው ሰርግ ተጠራን። ጥሬ ከብስል በገፉ ቀርቦ እየተጠጣ ዲጄው ሙሽሮቹ አጠገብ ካለው መድረክ ላይ ይቀውጠዋል። እጃችሁን ወደ ላይ ይላል። ለምን ወይ በአንድ ፊቱ አትብሉ አይለንም? ምግብ ቀርቦ የምን እጅ ወደ ላይ ነው? ሙዚቃው በጣም ከመጮሁ ብዛት ከሙሽራዋ ፊት ላይ የሆነ ነገር እርግፍ ሲል አይቻለሁ። ሜካፕ መሰለኝ። ሚዜዋ የግንበኞች መለሰኛ ጣውላና ማንኪያ ይዛ የረገፈውን ካገጯ ስር እየዛቀች መልሳ ትለስናታለች። አውቃለሁ ግነት እንደሚመስላችሁ፣ ያየሁትን የጻፍኩት። እኔም እጄ ቫይብሬት እያደረገ 2 ጊዜ አፌን ስቸዋለሁ። ዘፈን በመድፍ ታጅቦ ነበር የሚመስለው። ድምፁ የሙሽሮቹን ጆሮ የሆነ ነገር አድርጎት ነው መሰል። በኋላ ጠጋ ብዬ እንኳን ደስ አላችሁ ጋብቻችሁ የአብርሃም የሳራ ስል ሁለቱም በአንድ ላይ አሉኝ። መልካም ጋብቻ፣ መልካሙ ተበጀ፣ ክፈትለት ዲጄ። እንዴት ነው ወደፊት የሚኖሩት? በመሃል ዲጄው ምን እንደነካው እንጃ ሙዚቃውን ጸጥ ሲያረገው አንድ ስልል ያለ የወንድ ድምፅ ከሰርገኛው መሃል ሙሽራው አታምርም ሲል ተሰማ። ሁላችንም ደነገጥን። ጎን ለጎን ተቀምጠው የሚያሙ ወንዶች ናቸው። ድንገት ሙዚቃው ሲቋረጥ በፊት በሚያወሩበት ድምፅ ያንባረቁት። ሳህናቸው ላይ ጎጆ ቤት የሚያክል ምግብ ቆልለው እያቀራሰሙ ነው የሚያሙት። ወንድነትማ እየተመናመነች ነው ጓዶች። ዋናው እንኳን ጆሮዬ ሰላም ሆነ።